ኢታሊ ጎብኝ ይዛሊ ሆነል አቢ ቤት ምንድነው ተፈጥሮ ያለው ባቤላ ለሙቤላ ሙቤላ አንቺ ጉርቴ አቤት ነይ ነው በይ I think I know my. Okay. Something else. And they cut over it. I got it. And they cut it? And you missed it? You're not missing it. And I didn't want to have that. You were catching. What way? And you know? You know. Never saw you? Yeah, I know. See how what was it? Never saw? Now, giving it a I was the young man of the that point. Abi, Anna, Rabbi. Did and business. Then I the research. I was a granny, Stavara and no bad Kanyana leadership. I take carriage in the last week, in the last week, come to Shania, we shall never. She don't have to who father such a way. She still don't know. Yeah, needed Kaito, Danadas, and Dignus. And then I'll let it having. That's anything you see. Kaito? Kaito? A year and then you have the fun show. I am my government. I know it, please. The business. Then I'm just giving that. I love it. Come here, that's a rock. I'm going to bother a casting. Why was a bother of finding another? Then I'm a shadow. And now what is it now? Then I'm running at the bucket. The coffee very the car I can love. Very good in the Galangan, Paragon. Okay. How come you want to do this? I should not come back.
በቃ ዳቦ የሚቆረስ ነው የሚምጣ በቃ ማይ ቀጣይ ዓመት እኔ በቤቴ ነው ዳቦ የምቆርሰው። በቃ አንገርገው እንዴት አድርጋችሁ ነው እንደው ወጋ ሳየነ አንተው በቃ አሰረጀ ባይዋን ነሻንሽ ዳቦ እሺ አባዬ ግን በቀደም ዕለት የጀመርኩኝ ታሪክ አልጨረስኩም። የትኛው እንደውም ያ ጻድቅና ትጉ ሰው ነበር። እንደውም ኢየሱስ ክርስቶስ ሲወለድ ጠብቆ ነበር ይሄን መቼ ጀምሬልሽ? ሕፃኑን ኢየሱስን አይቶ እንደውም አሁን ካልወሰንክ ምናምን አለ። ሰሞኑን ነው እንዴ የምትይው? አዎ እና ሳነሱላ ጨረስኩላችሁ ነበር እንዴ? እኔ በይዛን ተነኩት ተደምሮ ነው ወጣው። ታዲያ ሁሉ ጨርስላችኋ ታዲያ። እንደውም ክፍሉን ላንብብላችኋ። የሉቃስ ወንጌል ምዕራፍ 2 ቁጥር 25 ጀምሮ ነው ያለው። ላንብብላችሁ ክፍሉን። ላንብብላችሁ። እንደዚህ ይላል። በዚያን ጊዜ ጻድቅና ትጉህ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ላይ ያደረበት ሰው ነበር። ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። እርሱም በዚያን ጊዜ በመንፈስ ተመርቶ ወደ ቤተ መቅደስ ገባ። የልጁም ወላጆች የሕጉን ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘውት በገቡ ጊዜ ስምዖን ተቀብሎ አቀፈው፣ እግዚአብሔርንም እያመሰገነ እንዲህ አለ። ጌታ ሆይ ቃል በገባው መሰረት አሁን ባሪያህን በሰላም አሰናብተው። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን መዳን አይተዋልና ይህም ለአሕዛብ መገለጥ የሚሰጥ ብርሃን ለሕዝብ ለእስራኤል ክብር ነው ይላል። ይህ ክፍል ባለፈው የነገርኳችሁ እንደነበረው እንግዲህ ስምዖን በጣም የሚያስገርም ሰው ነው። በእውነት እንዳነበብኩላችሁ በጣም ትጉህ የነበረ ሰው ነው። ጻድቅ የነበረ ሰው ነው። መንፈስ ቅዱስ በላይ ላይ ሞልቶበት የነበረ ሰው ነው። ጸሎቱ ራሱ የሚያስገርም ጸሎት ነበረ። እንዲያው ብናወራ ሰዓት አይበቃልም ስለ ስምዖን። አዎ አባይ ባለፈው እኮ ካወራንልኝ በኋላ ይሄንን ክፍል ለማንበብ ትንሽ ሞክሬ ነበርና እኔ ግን በጣም የገረመኝ የነበረው ጽናት፣ ትጋቱ እና ደግሞ በቅድስና የጠበቀበት መንገድ እና ከዛም ውጪ ደግሞ የዛን ጊዜ መንፈስ ቅዱስ በሙላት በማይሰራበት ጊዜ ላይ እርሱ ላይ መንፈስ ቅዱስ በሙላት ነበርበትና በጣም የተገረምኩበት ነበር ስለ ስምዖን እያነበብኩና አይደል እንዳባይ በጣም የሚገርም ሰው ነው። በጣም በእውነት አንቺስ ሚቱ? በእርግጠኝነት ሁሉም የእስራኤል ሕዝብ የተገባላቸውን ተስፋ መስለው ይጠባበቃሉ። እኔ ግን የዚህ ሰው ነገር የሚገርመኝ እነሱ ሲጠባበቁ የነበሩት ጠንካራ ፈጣን ወታደር ነፃ የሚያወጣቸው ወይም ደግሞ ክራውን ያደረገ ግን ደግሞ እሱ ሕፃኑ ንጉሥ መለየቱ ማየቱ ለዛ ንጉሥ ደግሞ መስገዱ በራሱ የሚያስደንቅ ነው። በጣም ወይኔልሽ ታሪሹ ሐሳብ ራሱ የተባረከ ብሩክ ይሁንሽ። ምን መሰለሽ ይሄ ስለ ስምዖን እንደው ላውራሽ ነው። አባትሽም እንዳለው ስምዖን በጣም የሚያስገርም ሰው ነው። እድሜ ዘመኑ ሲጠብቅ የነበረው አንድ ነገር ነበር። እድሜ ዘመኑ ሲኖር ክብር አልጠበቀም፣ ዝና አልጠበቀም፣ ሀብት አልጠበቀም። ምንም የሚጠብቀው ነገር አልነበረ። ያ ሁሉ እድሜ ሲኖር የነበረው አንድ ክርስቶስን ለመመልከት ነበር። ያኔ ክርስቶስን የተመለከተ ለታ መኖር በቃኝ አለ፣ ረካ፣ ነፍሱ ጠገበች። ያኔ ደስ ተሰኘ። አይገርምም? ግን ክርስቶስን እየጠበቁ መኖር የሚገርም ተባረክ። በእውነት እግዚአብሔር ይባርካችሁ። ዛሬ ኮሮ በሌሎች ኮሮ በባለቤቴ ዛሬ በእውነት ይሄን የመሰለ እነዚህን የመሰሉ ፍሬዎች ታታኛል። በጣም ደስ ያለኝ ያው እንዳላችሁ ስምዖን በጣም በትዕግስት ነበር ክርስቶስን ሲጠብቅ የነበረው። ትጉህ ነበረ፣ ጻድቅ ነበረ። በዛ ጊዜ እንዳሁኑ ጊዜ መንፈስ ቅዱስ የሰዎች ልብ ላይ ሁሉ በማይገኝበት ጊዜ እሱ ግን መንፈስ ቅዱስ ያደረበት ሰው ነበረ። ደግሞ በመንፈስ ቅዱስ ይመራ ነበረ። በመንፈስ ቅዱስ ተመርቶ ነው ወደ መቅደስ ወደዛ ቀን የሄደው። ያ ደግሞ በጣም የሚያስገርም ነው። ከሁሉ በላይ ግን ከሱ ልንማር የሚገባበት ነገር ልጆች፣ ይህ ሰውዬ ክርስቶስን እንዳገኘ አንድ ጸሎት ነበር የጸለየው። አሁን ባሪያን አሰናብተው አለ። ለካ ያ ሰውዬ እየኖረ የነበረው ክርስቶስን ለማየት ነበረ። ይሄ ሰውዬ ዓላማው ጠዋት ሲነጋለት ደስ የሚለው በቃ ዛሬ ክርስቶስን ላይ ነው እያለ ነበር። ለካ ሌላ ነገር ለማሳካት አልነበረም ደስታው። እናንተ ዛሬ ታዲያ የመኖራችሁ ትርጉም ምንድነው ልጆች? ምን ለማየት ነው እየኖራችሁ ያላችሁት? እድሜ ሲቀጠልላችሁ ምን ያለው ያላችሁ ደስ የሚላችሁ? እንደ ስምዖን ክርስቶስን ለማየት ነው እድሜያችሁ ሲቀጠል ደስ የሚላችሁ? መልሱን እናንተ አስቡበት በደንብ እስቲ።